የሲዳማ ብሔራዊ ክልላዊ መንግስት የሰላምና ጸጥታ ቢሮ ኃላፊና የክልሉ ማዕከላዊ ኮሚቴ አባል በነበሩት አቶ አለማየሁ ጢሞቴዎስ ላይ በአራት የተለያዩ መዝገቦች 11 ተደራራቢ ክሶች ተመሰረተ። ከ2012 እስከ 2017 ድረስ ለ5 ዓመታት የክልሉ ሰላምና ጸጥታ ኃላፊ ሆነው ከሰሩት አቶ አለማየሁ ጢሞቴዎስ በተጨማሪ የክልሉ የፖሊስ ኮሚሽነር በነበሩት አቶ ሽመልስ ቶማስ ላይም በ3 መዝገቦችና በ7 ተደራራቢ ክሶች ክስ ተመስርቶባቸዋል። የፍትህ ሚኒስቴር የሐዋሳ ቅርንጫፍ አቃቢያነ ሕግ በግለሰቦቹ ላይ ስልጣንን አላግባብ በመገልገል የመንግስት ስራዎችን በማይመች አኳኋን በመምራት በህገወጥ መሳሪያዎች ዝውውር፣ በህገወጥ ኮንትሮባንድ ንግድ፣ በህገወጥ የፖሊስ ማዕረግ አሰጣጥ፣ በግለሰብ እጅ እንዲያዙ የማይፈቀዱ የመገናኛና የጦር መሳሪያዎችን ይዞ መገኘትና በሰብአዊ መብት ጥሰቶች ነው ክስ የተመሰረተው። የሲዳማ ክልል ምክር ቤት ሰኔ 5 ቀን 2017 ዓ.ም የክልሉ ፍትህ ቢሮ በአቶ አለማየሁ ላይ የቀረበ በስልጣን ያለ አግባብ መጠቀም፣ በሙስና መዘፈቅ፣ በኮንትሮባንድ ንግድ ቀጥተኛ ተሳትፎና ሌሎች ወንጀሎች የግለሰቡን ያለመከሰስ መብት ማንሳቱ ይታወሳል።